ሄሎ ብራዘር፣ ስልኬ ጠፍቶኝ ነበር። ባክ ጠፍቶ አይደለም ሰርቄ ነው። አረ በእናትህ መልስልኝ። ወንድም የለህም? የለኝም። እሺ እህት የለህም? አለኝ። እና እኔ እህትህ አልሆንም ማለት ያው እህትህን ስልኳን ቢሰርቋት ደስ ይልሃል? ባክ ስልክ የላትም፣ ይሄን እሰጣታለሁ። አረ በእናትህ እሺ። አባት የለህም? አንተ ምንድነው ከቤተሰብ መምሪያ ነው እንደ ደወልከው? አረ ተው መልስልኝ። ከገዛሁት እኮ ገና አመት እንኳን አልሞላው። ምን ቢሞላው ልደቱን ልታከብርለት ነው? አረ ተው ግን መልስልኝ። እኔ እኮ ስልኩ አይደለም ውስጡ ያለው ፋይል ነው የሚያሳስበኝ። በቴሌግራም እልክልሃለሁ። አንተ ምንድነው በጸባይ ስለጠየቅኩ ነው እንዴ? ስልኬን ትመልሳለህ ወይስ አትመልስም? አልመልስም። አረ ሰፋታ አትመልስም? አልመልስም። ጭራሽ ትጮሃለህ እንዴ? እርግጠኛ ነህ አትመልስም? አዎ አልመልስም። ምን ታመጣለህ? እሱማ ምን አመጣለሁ? በረከት ያለውን ፈልጌ ሌላ ገዛለሁ እንጂ። አንተ ግን ይደብራል የምር። አይለፍልም፣ መጥፊያ ያርገው። አሜን አባቴ አሜን። ምን እባክህ ዶክተር፣ ባለፈው እኮ ወጥ የነካው ካልሲ በልቼ አይኔን አመመኝ። አቤት አቤት፣ አይኔን አመመኝ። አትሰማም እንዴ? ኦኬ ታዲያ አይንህን አሞ የጥርስ ክሊኒክ አይከብድም? እሱ አይመለከትህም ዶክተር። እኔ ለየት ማለት ደስ ስለሚለኝ ነው። በእውነት አንተ በጣም ትለያለህ። እባክህ አሁን ትወጣለህ ወይስ ጥበቃ አልጥራ? ወይ ጥበቃ? እሱማ በር ላይ አላስገባም ስለኝ ወግቼው እኮ ነው የገባሁት። አሁን ወሬ አልፈልግም፣ ስራህን ጀምር። ታዲያ እንደዛ አትለኝም እንዴ? መጀመሪያውኑ ዝም ብዬ አፌን ስከፍት። ግን ምን መሰለህ ብራዘር፣ እኔ አሁን ስለ አይን የማውቀው ነገር ቢኖር ከጥርስ በላይ እንደሚገኝ ብቻ ነው። ሆሆ አንተ ሰውዬ በእጄ ሰበብ እንዳትሆን። እኔ የሳትኳቸው ሰዎች ሁሉ ሞተዋል። አንተ ምንድነው አትንኩኛል? እኔ አክብሬ ነው እንጂ። ምን አልክ አንተ? ማለቴ ታዲያ እኔ የጥርስ ሐኪም ነኝ። እኔ ምን ማድረግ እችላለሁ? እሱ እኔን አይመለከተኝም። ካልሆነ ከጥርሴ ጋር በብሉቱዝም ቢሆን አገናኝተህ መንጋጋዬን አውልቅልኝ። ካለበለዚያ ግንባርን ከጆሮ ጋር ነው የማጣብቅልህ። ኧረ ብራዘር፣ እኛ እንደዛ አልጀመርንም። ወይስ እንጀምር? እንደውልልህ። ለነገሩ ቶ መንጋጋዬን እንደማውልቅልህ በምን ይላዳምጥ ነው? ኧረ ብራዘር፣ ወይ ካልሆነ ወደ አማኑኤል ሪፈር ልጻፍልህ እንዴ? ምን ጭራሽ እብድ ነህ እያልከኝ ነው? አለቀልኝ። እሺ ቁጭ በሉ። የተማሪ አቤል ወላጅ ኖት? አዎ ነኝ። እሺ እንግዲህ ለምንድን ነው የጠራኖት? ልጆት መቀመጫ እያሳጣን ነው። ታዲያ ቁሙ። ለዚህ ነው የጠራችሁኝ? እኔ ምን አገባኝ? የተማሪ አቤል እናት ክብሮቱን ይጠብቁ። አዋርዶታለሁ። ዝም በል እባክህ። የኔ ልጅ ጸባዩ የተመሰከረለት ነው። አይገርምም? ኦቴ አልቀረቦትም። ይሰሙኛል? ልጆት የዱርዬዎች ባንዲራ ያዥ ነው። በቃ እሰይ ደግ አደረገ። የሀገሩን ባንዲራ ይዞ ማን አፍሯል? ወየው ጉዴ! አንቺ ሴትዮ ለምንድን ነው ስርዓት የማይኖሩት? ክብሮትን ጠብቁ። እባክህ ዝም በል አትንተባተብብኝ። ኦሆ ለነገሩ እርሶ ዘላለም አለሞትን ያውኑት። ክብር አይወድሉት። ምን የት ታውቀኛለህ? ልንገሮት፣ እኛ ወስነን ጨርሰናል። ልጆትን ልንሰይፈው ነው። እንሰይፈዋለን። ሰይፉት። አይገርምም? ሆዱ ነው ቢቀርብኝ። እንዴ ትቀልዳለህ እንዴ? በዚህ ኑሮ ውድነት ተገኝቶ ነው የሚሰይፍ እንዴ? ዘይት ስንት እንደገባ አልሰማህም እንዴ? በቃ ሰይፉት። ዳይሬክተር ግን የእንጀራ እናቱን እንዳይሆን የጠሩት። አንተ ሰይፈው ስትባል አሰማም እንዴ? ብራዘር ወዛደር ፈልጌ ነበር። እዚህ ያገኛለሁ? ኧረ ጣጣ የለውም። እኔ ይዝልሻለሁ። ኢትዮጵያዊነት መልካምነት ማን ብቻ አንቺ 500 ብር ትገጭኛለሽ። ሂድ እባክህ። ዝንጅብል ለራስ ታላግጣለህ እንዴ? 100 ብር እኮ ነው እቃውን የገዛሁት። አንተ ክብርህን ጠብቅ ትወጋለህ። እኔ ምን አገባኝ ስንትስ ብትገዛው። ኑ ሰዎች እቃውን እናስገባው። እንዴ መነሼ ነው ለአንድ ፌስታል ግር ትላላችሁ እንዴ? ታውት እንደውም ራስ ያስገባዋል። ኧረ በሰፈራችንማ ራሳችንን የምናስገባው ጣጣ የለውም። ባይሆን ዋጋ እንቀንስልሻለን። ለእያንዳንዳችን 100 ብር ብቻ ትገጭናለሽ። ኧረ ሲኖ ትራይት ግጭት ሙርት ይዛል እንዴ? አንተ በእናትህ ሴንቲውን አቀብለኝ እስኪ ሄጄ ቂጡን ልጋው በእናትህ። እምቢ ካለ መች ይቀርለታል? እንወገዋለን። እንዴ ኧረ ይደብራል እንዴ? በሰው ዕቃ ድርቃል እንዴ? ማን ይኸውልሽ፣ እዚህ ጋኛ ተደራጅተን ነው የምንሰራው። እና የኔ ፌስታል ላይ ነው እንዴ አንተ የምትደራጀው? እና እኛ ምን ሰርተን እንብላ? ከጣፈጠ ያህያም ስጋ ቢሆን ሰርተ ብላ። እኔ አይመለከተኝ። አንቺ በጣም ሙርት ይጃለሽ። አንተ ሴንቲውን አውጣው በእናትህ። ሂድ ቂጡን ጋው ቶሎ በል። ምንድነው የምታወጣው እንዴ? ኧረ አስገባው። ምን እኮ ቀላል ነገር ነው እንዴ? እንስማማለን ማለት ይኸውልህ፣ እዚህ ጋር አንተ ያላወቅከው ነገር አለ ማለት። እኔ በአያቴ ሯጭ ነኝ። እሺ ተማሪዎች፣ ምን አስተማሪ እንደሆንኩ ታውቃላችሁ? እንዴት ቲቸር? ምን ማለት ነው? እኛ ጠንቋይ እንቀልባለን እንዴ? አንተ በመጀመሪያ ክፍለ ጊዜ ምን አስተማሪ እንደሆንክ የምናውቀው? ችግር የለውም፣ እሱን ስትፈተን ታውቀዋለህ። እንዴ ምን እሺ ነው ቲቸር? ሳንማር ነው እንዴ የምንፈተነው? ምን ያስቸኩላል? ከፈተና በኋላ ከስህተት ትማራለህ። ኧረ በእናትህ አልበዛም እንዴ? አንተ ምንድነው በመጀመሪያ ክፍለ ጊዜ አፍላፊ ያበዛ? መጫር ትፈልጋለህ? ኧረ ቲቸር እየሄድክ እርፍ በል። ተነስቷ ተነስ። ወይኔ ጉዴ! ኧረ ቲቸር ሰይጣን አሳስቶኝ ነው። አንተ ዝም በል በእናትህ። በሰይጣን አታሳብን። ነባን ያሳሳተ ቲክቶክ አታይም እንዴ? አሁን ነውጣ። ሌሎቻችሁ ደግሞ ነገ ፋይናል ስላለ ተዘጋጁ። እንዴ ቲቸር፣ ቢያንስ ምን አስተማሪ እንደሆንክ ንገረና። ቢሮ ነህ? እዛ እነግርሻለሁ። ስማ ምን ሆነህ ነው የደበረ? እባክህ ተወኝ በእናትህ። እኔ ስቃይ አያልቅም። ትናንት አባዬ የቤት ስራ አልሰራህም ብሎ ቅጣት አንድ ሙሉ ላዛኛ ብቻህን ብላ ይለኝ መሰለህ። አቤት የሰው ጭካኔ! ብቻህን ምን አስተረፉ ታዲያ? ገለውሃል በለኛ። የእንጀራ ልጃቸው ነህ እንዴ? ተወኝ በእናትህ፣ እኔ መሮኛል። እኔ የምልህ ምንድነው ግን ላዛኛ? ላዛኛ አታውቅም እንዴ? ምግብ እኮ ነው። ጥሩ። እኔ የምልህ አንተ ስታጠፋ ምንድነው የምትበላው? የምትበላው? አዋ በበርገር ነው ወይስ በፒዛ ነው የምትቀጣው? ምንድነው የምትበላው? አይ እኔ እንኳን አሳሬን ነው የምበላው ብራዘር። ደግሞ አሳር ምንድነው? አሳር የድሃ ምግብ ነው። ትጋብዘኛለህ? እጋብዛለሁ ደግሞ ለአሳር። ወይኔ ታድዬ አሳር ልበላ ነው። እኔ የምልህ
ትምህርት እስኪጀመር የት ነው የምታሳልፈው? የሚቀጥለው ሳምንት ፓሪስ ልሄድ ነው። አንተስ? እባክህ እንኳን ፈረንሳይ ነው የምሄደው። አንድ ላይ ነው የምንሄደው? ኧረ እባክህ እዚህ ፈረንሳይ ለጋ ሲሆን ያልኩህ አያቴ ጋር። እንዴ ለምንድን ነው ከሀገር ውጭ የማትወጣው? ብር ምናምን ከሌለህ ችግር የለውም። በእውነት? አዋ ምን ችግር አለው? ወደፊት ብር ሲኖር ትወጣለህ። ሄሎ ጤና ይስጥልኝ። ይስጥልኝ። ከጣቢያ ነበር የምንደውለው። አምላኬ ከጤና ጣቢያ ነው በለኝ። ሄሎ አይሰማም? ሄሎ ከፖሊስ ጣቢያ ነው የምንደውለው። ምን ነው በሰላም? አንተ እያለህ ምን ሰላም አለ? ምን ማለት ነው? የታባት አቀኛለህ? ምን አልክ አንተ? ማለቴ የታባት ያውቃለሁ ፖሊስዬ። የታውቃለሁ? ተው እንጂ ደንበኛችን ምን አይነት አሽሙር ነው? እኔ ነኝ እናንተ ደንበኛ? ይኸውልህ ወይዘሮ አስካለች ለ15ኛ ጊዜ ቀርባ ሰርቆኛል ብላ መልክታለች። ምን ቀልቧን የሰረኩት? ቆይ ለምንድን ነው ግን እቺ ሴትዮ ማትፋተኝ? ዝም በል ቦርኮ። አንተ ራሱ በሷ ላይ ነው እንዴ ስፔሻላይዝ ያደረከው? ቢያንስ ሰው እንኳን አትቀየርም? ኧረ ኢንስፔክተርን ያልሰረኳትም ደግሞ ዛሬ ሰንበት ነው ታውቃለህ። እኔ በሰንበት ስራ አልሰራም። ማን አባህ ነው የሚያውቀው? አንተ ጭራሽ ተባባሪ ልታደርገኝ ነው እንዴ? እሺ ቆይ ምንድን ነው የሰረኳት? እኔ ምን አባህ ቅላለሁ? ስትሰርቃት አማክረኛል? አይደለም ምን ሰረቀኝ ብላ ነው የመጣችው? ታዲያ ምን እንደማያውቅ ያደርጋል። የወርቅ ሀብሌን ሰርቆኛል ብላለች። ናና መልስ። አቤት ውሸት! ይቺ ቀጣፊ ይገርምሃል ኢንስፔክተር፣ የብር እኮ ነው ሀብሉ። ኦኬ መስረቅህን አመንክ ማለት ነው? አይደለማ እኔ ምንም አውቀው ነገር የለም። ችግር የለውም እሱ ስትገረፍ ይመጣልሃል። አሁን በጸባይ ትመጣለህ ወይስ አጃቢ ልላክልህ? አጃቢ ላክል ማለት ይመጣል። መጣው። ምን ልታዘዝ? ቁርስ ነገር ምን አለ? ቁርስ የሚበላ ነው? አይ የምለብሰው ነው። እንጀራ ፍርፍር፣ ዳቦ ፍርፍር፣ እንቁላል ፍርፍር፣ ሙሉ ፍርፍር፣ ጎዶሎ ፍርፍር፣ ገንፎ በፍርፍር። ቁርስ ቤት ነው ፍርፍር ቤት ነው የገባሁት። ሌላ ነገር የላችሁም ከፍርፍር ውጭ? ኧረ አለ። ምን ሌላ ፍርፍር? እሺ በቃ እንቁላል ፍርፍር አምጣልኝ። እንቁላል ይኖረው ወይስ ባዶን ይሰራ? መድኃኒዓለም ቶ በቃ ወተት አምጣልኝ። ወተቱ የላም ይሁን የግመል? የግመል? እሪ ምን አይነቱ ግመል ፊት ነው ባካችሁ? ይቅርታ በቃ እሺ። በሳህን ላምጣልህ በሲኒ? ማናጀሩን ጥራልኝ። ዋናውን ነው ምክትሉን? ዋናውን ጥራልኝ። ወይ እሱ እንኳን የለም። እሺ ምክትሉን? እሱም የለም። ጉድ ፈላ። አረ ሰው ያለ ሌላ አስተናጋጅ የለም እንዴ? አረ ብራዘርና አቤት አቤት መጣው። አንተ አታስተናግደውም እንዴ በስነ ስርዓት? አረ በእናትህ ናገላግለኝ። ይኸው መጣሁ አባቴ። ምን ልታዘዝ? የሚጠጣ ነገር ምን አለ? እስኪ አምጣልኝ። ስፕራይታችን በጣም ቆንጆ ነው፣ እሱም ሞክረው። እሺ አምጣልኝ። ከውጭ ሆኖ ወይስ ከውስጥ? ከውጭ አድርግልኝ። ከሀገር ውጭ ሆኖ ከግቢ ውጭ? አረ ወገን እየተሳሰብን፣ እስኪ ቢያንስ ሻይ እንኳን አምጡልኝ። ሻይ ቅጠል ይኖረው ወይስ ባዶውን? እዚያ ጥግ ላይ የተቀመጥከው ልጅ። አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባትህ ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል። አባትህ አስተማሪ ነበር። እንደ አህያ ነበር የሚረግጠኝ። ስፖርት ሊያሰራን እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመው እኔ ክላስ ከቀረው ብቻ ነበር። አታየውም ፊቴን? እንዴት ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርተሃል? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ብትደፍሬ ነው አንተ ቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነህ? 8 ቁጥር። ጭራሽ 8 ቁጥር ነህ? ናውጣ ተንበርክክ። እንዴት ቲቸር? ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍልህ። የጋና ዋና ከተማ ማን ናት? የጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? ልታሳስተኝ ነው ቲቸር? አንድ አህጉር ነዋ። እሺ እኔ አሁን በውስጤ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትውለው። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤትዬ እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ ምን እንደማስብ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነሱታ። ቆይ እኔ ምን አጠፋው? ዝም በል አትመልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ይሄ ለቅጣት የማይመች ልጅ እና አይመለከተኝም። የምር አልፋታም። ናውጣ ደግሞ ንገረው ለአባት እበቀልሃለሁ ብሎሃል። በል ይኸው ብብቴን ረግጦኝ ሲስተሜን አበላሽቶታል። አሁን ሲኮረኩሩኝ አለቅሳለሁ። ና እንደውም ና ተንበርክክ። ብብትን ነው የምረግጥ። እሺ ጥናት ከመጀመራችን በፊት ትናንት ስለምንድን ነው ያስጠናው? ትናንት ያጠና ነው ስለ ኦፖዚት ወርድስ። እሺ አሁን ጥያቄ ጠይቃለሁ ትመልሳለህ። እሺ ጠይቀኝ። የጉድ ተቃራኒ ምንድን ነው? የጉድ ተቃራኒ ባድ ነዋ። ጎበዝ። እሺ የኦሪጂናል ተቃራኒ ምንድን ነው? የኦሪጂናል ተቃራኒ ቻይና ነዋ። ቻይና ደስ ይላል። ሃሃ ቻይና ያስጠላል። አረ ብራዘር ተረጋጋ። አረ ሲስቱ ቀውጩ። ያማሃል እንዴ? እየጠየቅኩ አይደለም አትመልስልኝ። ጤነኛ ነህ እንዴ? እየጠየቅኩ እኮ ነው መልስልኝ። ጉድ ፈላ። ባድ ፈላ። እርፍ። ተነሱታ። እርፍ። ቁጭ በል። ግባ። ገደል ግባ። አቀበት ውጣ። በዚህ ሳምንቱ እናጥና ይለኛል እንዴ? እሺ ጎረምሳው የልመናው መንፈስ ለቀቀህ? አዎ ለቆኛል ጋሽ ጣሰው። ዛሬ በስነ ስርዓት እጣራለሁ። በል እሺ ተጣራ። ቦሌ መድኃኔዓለም ነው የምንሄደው። እሺ ጋሽ ጣሰው። እሺ ቦሌ በመድኃኔዓለም፣ ቦሌ በመድኃኔዓለም። ኧረ ይድፋህ። ቦሌ መድኃኔዓለም ነው ያልኩህ። በመድኃኔዓለም ይላል እንዴ? እሺ አስተካክላለሁ። እሺ እሺ ቦሌ መድኃኔዓለም፣ ቦሌ መድኃኔዓለም የሞላ አንድ ሰው፣ ቦሌ መድኃኔዓለም የሞላ አንድ ሰው። አለሞች አንድ ሰው ጎሎብኝ ነው ሙሉልኝ። ና ግባ አንተ የማትረባ ሞልቷል። እሺ ጋሽ ጣሰው መጣሁ። በል እስኪ ሂሳብ ተቀበል። እሺ እሺ ጋሽ ጣሰው እዚህ ጋር ሂሳብ ትሰጡኝ?
እሺ እናቴ ፈጣሪ ይስጥልኝ፣ አመት አመት ያደርሳችሁ፣ የወለዳችሁት ይባረክ፣ የሰው ፊት አያሳያችሁ ወገኖች። ወይ ፈጣሪ እንደው ምኑን ነው የጣለብኝ? ኧረ ተው አንተ ልጅ ተው። እሺ ጋሽ ጣሰው፣ እሺ እየረሳሁት እኮ ነው፣ በመሀል ወሰድ ያደርገኛል። ሹፌር ሙዚቃ ክፈትልን እንጂ። አዎ ጋሽ ጣሰው ሞቅ ያለ ሙዚቃ ክፈትላችሁ። ይሄ ምንድነው? እኔ ነኝ ደራሽ ለወገን የሚለውን ክፈትላችሁ። ኧረ ምን አይነት በሽታን ያዘህ? በቃ ዞረህ እዛው ልመናው ላይ ረዳት መልሴን ስጠኝ። መልስ ዝርዝር የለኝም ወንድም። ቆይ ጋሽ ጣሰው አንዴ እዚህ ጋር አውርደኝማ። ምን ልትሆን ነው የማቆምልህ? ዝርዝር የለኝም። አንዴ ወጥቼ ለምን አድርጌ ልምጣ? አይ እንደው ምን አይነት መንፈስ ነው የተጠናወተ? እስኪ ካልሆነ ጸበል ሞክር። አረ ሞክሬ ነበር ጋሽ ጣሰው አልወጣም ብሎ ነው። ወይኔ ጉዴ! ትራፊክ! አንተ ትርፍ ጭናል እንዴ? አዎ ጭኛለሁ። ትርፍ እንዳትጭና አላልኩህም ነበር? ታዲያ እኔ ምን ላድርግ? ለምነውኝ እኮ ነው። ወይኔ ጣሰው፣ ይሄው በጠዋቱ ልታስቀጣይ ነው። አረ ይሄ ምንም አያሳስብም ጋሽ ጣሰው፣ እኔ ያለሁልህ። ትራፊኩ ጋር ስትደርስ አቁምልኝ፣ እግሩ ስር ወድቄ ነው የምለምነው። ጭራሽ ለምነዋለሁ። ሂድ ውረድ፣ በቃ ሂድ። እንዴ ምን አደረኩ ጋሽ ጣሰው? ትንሽ ከቆየ እኔንም ለማኝ ነው የምታደርገኝ። ሂድ ውረድ፣ ብቻዬን እሰራለሁ።